ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ኦርደር አድርጌ የጠቀመኝን ይህንን ማይክ ከየት ነው ኦርደር ያደረግሽው የሚለውን ወደኋላ መለስበታለሁኝ። ለምን ኦርደር አደረግኩትኝ? ያው እንግዲህ ዩቱብ ቻናል አለኝ እንደዚህ ቲክቶክ ላይም እየሰራው ነው እና ድምፄን ትንሽ ጥራት ያለው እንዲሆን በሚል ማይክራፎን እየፈለግኩኝ ነበረ። ግን ብዙ ስለ ማይክራፎን የትኛው ነው ጥሩ ምናምን የሚለውን እርግጠኛ ስላልሆንኩኝ አጋጣሚ ቲሙ ላይ እስከወር በማድረግበት ሰዓት ይህንን ማይክ ካየሁትኝ ዋጋውንም ሳየው በጣም ገረመኝ። 14 ሪያል ነው ከመቶ ምናምን ወደ 14 ሪያል ይላል። እንግዲህ እንደዛ ሸጠውት እንደሆነ እርግጠኛ አይደለሁም፣ ግን እኔ የሰራሁት በጣም በሚገርም ዋጋ ነው የገዛሁት ማለት ነው። እና ከ3 ፒስ ነው የሚመጣው። እነዚህ እንደምታዩት አንዱ እንደዚህ ቴሌፎን ላይ አታች ነው የሚደረገው፣ ይሄኛው ራሱና ሌላ ደግሞ እችኛዋ እንደዚህ አየር ላይ ንፋስ ላይ ምናምን በሚሆንበት ሰዓት ጥሩ ናት እችኛዋ ማለት ነው የምትመጣው። እንዲሁም ይሄ አታች ቻርጂንግ ኬብሉ ማለት ነው። ይሄንን ላፕቶፕ ላይ ነው አገናኝታችሁ ቻርጅ ብታደርጉት የባትሪ ላይፉ በጣም ሃይ ነው እና በሚገርም ዋጋ በ14 ሪያል እንደዚህ አይነት ማይክሮፎን መጠቀም እንችላለን ማለት ነው። ሌላው በዚህ አጋጣሚ ዩቲዩብ ቻናሌን ሰብስክራይብ ያላረጋችሁ ሰዎች ሰኒቲዩብ በሚል ነው ሰብስክራይብ አድርጉ፣ እዚህ ጋርም ፎሎ አድርጉኝ። እንግዲህ አንዳንድ እንደዚህ አይነት ኢንፎርሜሽኖችን ሳገኝ ወደ እናንተ ይዤላችሁ እመጣለሁ። እናንተ ደግሞ እስቲ ድምፄ እንዴት ነው፣ ማይክሮፎኑ ራቅ ይበል ወይስ ከፍ ይበል፣ እንዴት ነው፣ ቆንጆ ነው ብላችሁ አስተያየታችሁ ስጡኝ። ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ እላለሁ። ባይ